ዳጣ 127 አሪዩ ክሬዚ አንቺ ምን አድርጌሽ ነው እንደዚህ ምታኮርፊው? አለቻት ለኤቢ። ኤቢ ምንም አልሆንኩም፣ አሁንም የዱራኤብ ነኝ፣ አንቺ ግን ዋሸሽ አለቻት። ደሞ ልንገርሽ ማንም ሰው ቢሆን ሚያደርገው ነገር ነው፣ አጋለጥኩሽ አለቻት። ደህና ሁኚ አክስቴ በማለት ከተቀመጠችበት ብድግ ብላ ተነስታ ወጣች። ቆይ አንቺ ግን በአክስትሽ ወጣች ስትባይ እስክመጣ ድረስ እንደዚህ አርገው ጠበቁኝ ብላ አለቻት። እሷም መልስ ሳሰጣት በንዴት ተናዳ ወደ ውጭ ለመውጣት ቦርሳዋን ይዛ ወጣች። በሩን ልክ ስትከፍተው አቶ ደረጀ ከውጭ በሩ ከፍተው ወደ ውስጥ እየገቡ እያለ ምንም ሰላም ሳትላቸው ቁጣ በተሞላበት መንፈስ በሩን ዘግታ ወጣች። አቶ ደረጀ ወደ ውስጥ ገቡ። ደሞ አንቺ ምን ታደርጊ? ያቺ እህቴ ማጃጃሉን ቀርቶ አንቺንም አጃጀሉሽ። ሆ የእህቴ ባልደሬ ደህና ነህ? ዲዱ ሄርሚ ለምን መጣሽ ብሎ አላት ደረጀ። ደግሞ ምንድነው ስታወሪ የሰማሁሽ? ተማክራችሁት አይደል እንዴ የወሰናችሁት? ማርቲ ነይ ይቅርታ አድርገንልሻል ብላችሁኝ አይደል እንዴ የመጣሁት? በዛ ላይ ደግሞ ብቻዬ ነኝ። ደሬ ምንድነው አለችው። ምንድነው ስታወሪ የሰማሁሽ ደረጀ አላት። ሰምቼሻለሁ። ምንም አላልኩም ብሎ ሲላት ሰምቼሻለሁ፣ ቤቴን ውስጥ ቁጭ ብለሽ ያወራሽውን። የውልሽ ብቸኛ ያለኝ ተስፋ ትዳሬ ነው። ኋት ዳዝሚን በደንብ ሰምቼሻለሁ፣ በደንብ ስሚኝ። ድጋሚ ቤቴ ለመበጥበጥ ከሞከርሽ ከበቴ ወጪ። ስለ ዘንዶ ለማውራት ቅድሚያ ወንዙን መሻገር ነው ይባላል። ይዛቱ እኔ ያልኩት ነገር ነው እንደዚህ ያስቆጣሽ? የውልሽ ቤተሰቤ በጠብጣለሁ ብለሽ ብቲ አንድ ነገር ብታረጊ እዛኔ አታቂኝም። ድጋሚ ላስታውስሽ ሰምቼሻለሁ። ሴቭ ይዘሽ ወደ ቤቴ ከመጣሽ ያቺ ሴቭ ያንቺ አንገት ላይ ይሆናል በማለት አቶ ደረጀ በቁጣ እየወጡ እያለ እየገባክ ነበር እኮ ብላ አለችው። ብሽቅ እያለ በተናደደ ስሜት ወደ ውጭ በር ዘግቶ ወጣ። አይሞቅም? ያ ኮሌጅ እኮ ያስጨንቃል። እኔ እነዛ ቡቺ የሆኑ ጓደኞች በጣም ያስጠሉኛል። አንቺ ቆይ ከመች ነው ከማን ጋር ተስማምተሽ ምታቂው? ካመንኩበት እውነት ከመሰለኝ ምንም አይጨንቀኝም። እውነት ማለት ላንቺ ምን ማለት ነው? ለምሳሌ ዳጣ አንተ ትወድሃለች አይደል? ዳጣ አንተ ትወድሃለች አይደል? እኔም እወዳታለሁ። አዎ። አንተን አላልኩህም? እሷ ትወድህ የለም? አዎ። ይሄ ጥሩ አይደለም። እኔም ወደድኩክ። እኔ ትክክል አላደረኩም ማለት ነው? አዎ። ከሷና ከኔ ማን ነው ቀድሞ የወደደህ? ማን ነው ቀድመህ ምታቀው? በማለት ናቲን ጠየቀችው። እኔ ነኝ አይደል ቀድመህ ምታቀው? እኔ አይደል ቅድሚያ የወደድኩክ? ስለዚህ ዳጣን እንደምትወድክ እያወቅኩኝ እኔ መውደዴ ትክክል አይደለሁም ማለት አይደለም። እኔ ቀድሜ ስለማቅህ
አንተን እየወደድኩኝ ብቀጥል ትክክል አይደለሁም አለማለት አይደለም በማለት ነገረችው። እሱም ደግሞ ኮስተር ባለ ፊት በቃ ወደ ቤት ልግባ መሽቷል በማለት ተለያዩ። እሷም ኤቢ እሺ ያለች። ዳጣ ወደ እናቷ ለመደወል አልጋዋ ላይ ቁጭ ብላ በፈገግታ ስልኩን አንስታ ወደ እናቷ ሰላም ደወለች። ዳጣ እናቷ ጋር ደውላ ለእናቷ እባክሽ ዛሬ ልመጣ ነው እያለቻት ነው። እናቴ አባዬና እማዬ ለልደቴ የሰጡኝ ስጦታ አላሳየሁሽም አይደል እንዴ አለቻት። ምን አድርገውልሽ ነው? አንቺ ሳገኝሽ ረሳሁት። ይኸውልሽ እማዬ ከደበረሽ ሆቴል ያዥና ሆቴሉን ዘግተን እዛውም እናድራለን። እናቴ 1,000,000 ብር ነው የተሰጠኝ። ወይ ሆቴሉ እናዘጋው እያለቻት ነው። ደስ በሚል መንፈስ እናቷን እያናገረቻት ነው። እናቴ ሀብታም መሆኔን አውቀሻል አደል እያለቻት ነው። አሁን እናንተ ጋር ለማደር ትፈቅጅልኛለሽ ብላ አለቻት። ግን እናቴ ምግብ ምናምን አምሮሻል ልላክልሽ እያለቻት ነው። አሁን ግን የፈለግሽው ልጋብዝሽ እናቴ እያለቻት እናቷ ነገ ላይ ብዙ ነገር እማወራሽ ነገር አለ፣ ብዙ ምልሽ ነገር አለ። ለዛሬው ግን እዛው ደሪ፣ ነገ ግን በጠዋት ነይ፣ ዛሬ እዛው ደሪ። እሺ ቻው፣ ደህና ደሪ የኔ ውድ እናት። ኧረ በለው አልቻለ ወንድሜ ነቃ አነቃም ለማለት እደውላለሁኝ። ኧረ ግን ላባዬ እሺ በቃ እናቴ፣ ደግሞ ሳንነግድሽ አክስታችን መጥታለች። እሺ ቻው ውዷ እናቴ፣ ደህና ደሪ፣ ቻው ብላ ስልኩን ዘጋች። ውይ የእናት ፍቅር እንዴት ነው የሚያረገው! እናት እኮ መቼም ብትሆን ማትጠገብ ፍጡር ናት። አንቺ ደፋር፣ አይንሽን በጨው አጥበሽ መጣሽ እንዴ? ቆይ ምን መሄጃ አለኝ እህቴ ካንቺ በቃ ቢገባሽ አንቺ እንደዚህ አይነት ነገር ማድረግ አልነበረብሽም። ይቅርታ ማርቲ፣ ድሮም እኮ ሳጠፋ ይቅርታ የምታደርጊልኝ አንቺ ነበረ እያለች እህቷን መማጸን ጀመረች። አላቅልሽም፣ ወደ ምትሄጅበት ሂጂ። አንቺ እንደሆንሽ ከጥፋትሽ ምትማሪ ሰው አይደለሽም። ማርቲ እባክሽ ይቅርታ አድርጊልኝ ብላ መማጸን ጀመረች።
የውሃ ከኋላ መጣችና አክስቴ አንቺም እንደ እንትን መንበርከክ ጀመርሽ እንዴ ብላ አለቻት። ትሰሚኛለሽ መዲ፣ የቀረሽን ጊዜ በስነ ስርዓት እኛን መስለሽ ስርዓትሽን ይዘሽ ምትኖሪ እንደሆነ ኑሪ፣ አለበለዛ ነግሬሻለሁ ድጋሚ ይቅርታ አላደርግልሽም እማሚ ትሙት በማለት አስጠነቀቀቻት። ማቲ እኔ ባጠፋም እኮ እህትሽ ነኝ። ያንን ነገር እኮ ያደረኩት ያንቺ ብዬ እኮ ነው። ለመሆኑ ቆየ እስከ ዛሬ የት ነበርሽ? ሐዋሳ ነበርኩኝ። በጣም ተጨንቄ በጣም ደብሮኝ ነበረ። ማርቲ እኔ እኮ ሰው ናፍቆኝ ነው የመጣሁት። መዝናኛ እንደሆነ እኮ እዛው ሞልተዋል። ታዲያ ጸባይሽን ማሳመር ነዋ። ከሰው ጋር ማይግባባ ጸባይ ይዘሽ እንዴት ሰው ይናፍቅሻል? በማለት ናቲ ነገረቻት። ግን ደሬ መጥቶ ነበረ ተመልሶ ሄደ። ማለት ሰላም አለሽ? አይ ተዩ፣ ትሰሚኛለሽ? እሱ ይቅርታ ካላደረገልሽ ዛሬ ሻንጣሽን ይዘሽ እንደምትመለሺ ወቂ። ከምርሽ ነው እንዴ አለቻት። በቃ ባልሽን የሚያስደስተው ነገር ብቻ ነው የምታደርጊው? አዎ አለቻት። የኔ ሀሳብ ትዳር ብቻ ነው። ትዳር የሚያስከፋ ነገር አያደርግም። ደሬም ቢሆን እኔ የሚያስደስተኝ ነገር ነው የሚያደርገው። ትዳር የሚያዘው እንደዚህ ነው። መቼም አንቺ ስለ ትዳር አትመክርኝም። ልታሸማቅቂኝ እየሞከርሽ ነው? አው በደንብ መሸማቀቅ አለብሽ። ያ የመሰለ ትዳር ፈተሽ ባልሽን ያስወጣሹ አንቺ ነሽ። የዚህ ግን ተጠያቂው አንቺ ነሽ። ትዳር መፍታት ሙያ መሰለሽ? ልጆች ወርደው ተስማምተው የሚኖሩበት ነገር ነው። ትዳር ማለት ኑሮ በጋራ የሚኖሩት ኑሮ ትዳር ይባላል በማለት አስረዳቻት። አይኖ ትዳር ላይ ያለሽን አቋም በደንብ አውቃለሁኝ። ትዳር ያስከብራል ያስከብራል። እንደዚህ ኮርቼ የምኖረው በትዳሬ ነው። እንደ አህያ ጡት ሁለት ቢሆኑም ቤቴን የሚሞሉልኝ ቤቴን የሚያደምቁልኝ ምርጥ ልጆች አሉኝ። እኔ ምልሽ ማርቲ፣ ባለፈ ዩቱብ ላይ የተለቀቀ የባለ ትዳር ስቶሪ አይተሽዋል? አለቻት። ቆይ ሳነግርሽ፣ እንደዙ ከሆነ ሳነግርሽ ተዋወቅን እኮ መዲ። ታይ የምልሽ እኮ ይህንን ነው። አይንሽን እገልጽልሻለሁ። አንቺ አክስቴ ቆይ ዮሃ፣ አንቺ አክስቴ ቆይ፣ ባለፈ ቸኮሌት አመጣልሻለሁ አላልሽኝም ነበር? የት አለ? እኔ እኮ ጥርስሽ ይበላሻል ብዬ ነው ያላመጣሁልሽ። የእኔ ጥርስ እኮ አይበላሽም፣ ምንም ችግር የለውም በማለት ውሃ አኮረፈች። እናቷ ሁለተኛ እንደዚህ እኮ አይባልም፣ ውሃም እህልም አቀራሪቢ ቢያት ሂጂ አለቻት እናቷን። የውሃ በቁጣ እየሮጠች ወደ ጓዳ ሄደች። ደረጀ የውልሽ ለምንድን ነው ቢሮ ካልመጣሁ ያልሽኝ? አክስትሽ መጥታለች ብሎ ሲጠይቃት አዎ መጥታለች። አባዬ አትወዳትም አደል? ባህሪዋ ነው ማልወዳት። ደግሜ አላስጨነቅህም አላልኩሽም? አብረሽኝ እንድትሆኚ ቃል ገብተሽልኝ አልነበረም?
ይህ ሁሉ ድራማ እሷ ላይ ሲሰራ ምንም የምታውቀው ነገር የለም። ተጨነቅሽ አይደል አንቺ? ማወቅ እኮ አልነበረብሽም። አንዳንድ እውነቶች ሲፈጠሩ ውሸት ይሆናሉ። ተደርገዋል። በመደረጋቸው ደግሞ እንዳንነገራቸው አንችልም። የተፈጸመ ግን ደግሞ ማይናገሩት በእኔ የደረሰ በማንም ደርሶ አያውቅም። ስለ ዳጣ ናት ውርደቴ ከመስማት ውጪ ምን ይጠቅምሻል? አብኬ እኔ እኮ የእናንተ አባት መሆን የሚገባኝ ሰው አይደለሁም በማለት የአንድ ቀን ስተት ነው